ዌልካም ሰላም ነው እንደምን አላችሁ በዚህኛው የምንገባው መተናል እንግዲህ ስካይላይት ነው ያለነው ሸራተን ብለናል እራት ለመብላት መተናል አምሮብናል ሶሪ ሃው ዩ ዶን ሌትስ ጎ ጤና ይስጥልኝ እንዴት ነው እሺ ስካይላይት በላይ ናቸው እዚያ በላይ መጣን ያምራል ቦታው በጣም እርሶ ደግሞ ግርማ ሞገሱ ከዚህ ቤት ጋር በቃ ይሄዳሉ ዛሬ እንግዲህ የቶሚ በርዝዴይ ነው የኔ አሰልጣኝም የሱም በርዝዴዩ ነው ሶ ያው እሱንም ሴሌብሬት እናደርጎታለን በየቀኑ ልደቱ መሆን አለበት ካሁን በኋላ በጣም ደስ ይላል በጣም እናመሰግናለን ኧረ ሱልጣን የሚያውቀው ማለት ነው ሱልጣን የሚያውቀው ያ ልክ አቤለሁ ውስጥ አላችሁ በዚህ በቃ እዛ አው ሬስቶራንት በዛ ነው በረከት ባላለ ተመስማማ እንደምናችሁ ደህና ናችሁ እንደምናችሁ ደህና ነው ያው የሱ ልደት ነው የሱም ልደት ነው እኔም ልደት ነው የእርሶም የኛም ተወልተው ጀርስትልን ተባረክ ኦፓ እሺ ቆያችሁ በጣም ሶሪ በጣም እንትን ፓወር ባንክ ይዘን እስከምንመጣ ፓስፖርት ፓወር ባንክ ይዘን እስከምንመጣ ከስፖርት ሲወጣ እኮ ይርባል ሶሪ እስካሁን ወደ ዲነር ነው ዳንስ ፊትነስ ነበር እንዴ ዛሬ ከዚህ እንጀምር ቶሚ እንጀራ ያለበት ለሳቸው አዎ ጾም ዛሬ ሮባ አዎ ዞር ነው ይኸው ለሳቸው እሺ እንጀራ ነገርስ የለም ኦኬ እንጀራ እዚህ እንያዝና እናንጥፍ ከዛ በኋላ ነው ጋሺ ጥቁር ነው የምወደው ይሄው በጣም ለጤና ጥሩ ነው ይባላል አዎ ይሄ የደም ስኳር ቶሎ ይጨምራል ነጩ አዎ አይደለ ለጨምር በቃል ወይስ አንድ ካይነት ጨምርላችሁ አይ ለጤና ትፈልጋላችሁ ነጭ እሺ ለቫይራይት ቶሚ እንጀራ አንተ መጀመሪያ ያሳች ይሄው እንግዲህ ቶማስ እንጀራ እየበላ ነው አሁን ከስፖርት በኋላ እንጀራ ራሱ ከስፖርት ጥሩ ነው እንዴ አይመከርም ማለት ቶሚ ሻው አይመከርም እኮ ቀይን ስላል የኛው እሱ ጋር ቀያን ቀይ ላድርግልህ ይሄ ቀይ ግን በጣም ሁለት ሚክስ አድርጎ ደስ ይላል እሺ እውነት ነው ወይ ሚዘን ለከለር በጣም አሪፍ ነው ቴንክ ዩ ሶ ማች ለኔም ለኩዋ ሶሪ ጸልም ልጣደላ ሽሮ ነው ምስል ይወዳሉ ምን ላስለልካ ይካል ኻይድኻ ነረጋግጥ አይ ለዓልከ ነረጋግጥ ብሎ ይጎር በጣም ያርፈር ላይ ማሐስሁም ታይ ብርሽን ነገር ተልለ ማለት ነው መስኔራ ዋው በጣም ወደው ምግብ በጣም በቃ አን ማይ ሞስት ፌቨሪት ምግብ ካብስ ጋር ብላል እዚ አሁን እንግዲህ እራት ይዘላል ከአቶ ጋሽ ሰሎሞን ወይኔ አርቲስት ተዋናይ ሰሎሞን የኔ አባት ኖ ሶሪ ያስኩባችሁ ቦታችሁ ተደናበርኩ የተከበሩ ክቡርነቶ አረፍ ይበሉ ይኸው ችግር የለውም ቀረብ ትላላችሁ ትንሽ ቀረብ ይላሉ ትላላችሁ ይላል ቀረብ ይላሉ የአማርኛ ትምህርት እየወሰድኩ ነው ዛሬ እንግዲህ ባይ ዘ ወይ አማርኛ ኦልሞስት አሁን ሶስተኛ ቋንቋዬ ነው አይደል እንግሊሽ በቃ እሱ ነው እየለፈለፍኩኝ ያልኩት ካናዳ ትግርኛ መጀመሪያ ነው ከዛ አማርኛ ሶስተኛ በቃ ሳፊ ሶስተኛ ነው አይደለ ጎበዝ ነኝ በጣም አንዳንድ ነገሮች ነው የሚሉ
እንግዲህ ጋይስ መብራት ጠፍቷል። እኔ ማጂኬን ላሳያችሁ ፈልጋለሁ። ጋይስ መብራት ጠፍቷል። ማጂኬን ላሳያችሁ ፈልጋለሁ። ከ3 ቆጥራለሁ መብራት ይመጣል። 3 2 እስከ 10 አይ 3 2 1 ነው የምንለው። እሺ 3 2 1 ነገ ራሱ ቪዲዮ 3 አሰማምሰ እኮ እሺ 3 2 1 ቦም የለም። እንደዚህ ሆና ደስ ይላል። እንደዚህ ደስ ይላል። ማርያም አዮ 3 2 1 በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ። ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሐሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም። መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው። ለዓላማ መቆም ማለት ነው። አንድ ጥያቄ ልጠይቃችሁ። ኮንፊደንት መሆን ትፈልጋላችሁ? ስኬታማ መሆን ትፈልጋላችሁ? መድረስ ያለባችሁን ደረጃ አውቃችሁ ይገባኛል ብላችሁ መድረስ ትፈልጋላችሁ? ይልቁንስ መሰገጥ ጀምሩ። በራስ መተማመን ጀምሩ። ለዓላማችሁ መቆም ጀምሩ። ሰዎችን ሳትረብሹ፣ ሰዎችን ሳትጎዱ፣ ሀገርን ሳታበላሹ፣ በመጥፎ ስም ሀገራችሁን ሳታስጠሩ ራሳችሁን ቀይሩ። በጥሩ ስም ሀገራችሁ አስጠሩ። ኢንተርናሽናል ሁኑ። በራሳችሁ ተማመኑ። የኢትዮጵያ ዘፋኝ ብቻ ነው መሆን የምችለው ብላችሁ ከምታምኑ ሰግጣችሁ ዓለም ላይ ታዋቂ ዘፋኝ መሆን እችላለሁ ብላችሁ እመኑ። 500,000 ፎሎወር መድረስ አልችልም ብላችሁ ካመናችሁ ተሳስታችኋል። 5 ሚሊዮን ፎሎወር ይገባኛል ብላችሁ ሰግጣችሁ መስራት ጀምሩ። አያችሁ፣ መሰገጥ ማለት ጥብቅ አድርጎ ማመን ነው። እግዚአብሔርን ማመን፣ በልብህ መከተል። ሰዎች ምን ይሉኛል እያልክ አለመፍራት። ሰዎች ምን ይሉኛል እያልክ አለመፍራት ማለት ደግሞ ልብስህን አውልቀህ መንገድ ላይ ሩጥ ማለት አይደለም። ለዓላማችሁ መቆም ነው። ለዓላማችሁ መቆም፣ በዓላማችሁ መጽናት፣ ነገሮችን አለማፍረስ። ማፍረስ ያለባችሁ የድሮ ማንነታችሁ ነው፣ የድሮ እምነታችሁ ነው። ገባችሁ? መሰገጥ በዓለማዊ ዘንድ ከተረዳኸው የፈለግከው መጥፎ ትርጉም መስጠት ትችላለህ። መሰገጥ ግን በመንፈሳዊ ደረጃ ከተረዳኸው ህይወት የሚቀይር ነው። የብዙ ወጣቶች ህይወት እየቀየረ ነው ያለው። ሰግጣችሁ ከመጥፎ አዲክሽን ውጡ። ሰግጣችሁ ነው የምላችሁ። የማይጠቅማችሁ ሱስ ካለ ሰግጣችሁ ከዛ ሱስ መላቀቅ አለባችሁ። ገባችሁ አይደለ? ይህ ነው ትርጉሙ። ትርጉም ሰጥታችሁ እኔን ለማውደቅ አትሞክሩ። በቃ ተረዳችሁኝ? ሰላም ጋይስ፣ እንደምን አላችሁ? 50 ምክሮች መምከር እፈልጋለሁ አሁን ማለት ነው። 50 ምክሮች የምመክራችሁ ደግሞ በተከታታይ ቪዲዮ አጠር አድርጌ ነው በተቻለኝ ፍጥነት ፖስት ለማለት እሞክራለሁ። እነዚህ 50 ምክሮች በአጠቃላይ ከህይወቴ የተማርኳቸው ነው። ስለ ህይወት፣ ስለ ራሴ፣ ስለ ሰው፣ ስለ ሁሉም ነገር እና ስለ እግዚአብሔር ራሱ ለመክራችሁ እፈልጋለሁ። 50 ምክሮች ከዚህ በታች ያሉት ተከታተሏቸው። በእነዚህ 50 ምክሮች አዶናይ ማን እንደሆነ በደንብ አድርጋችሁ ታውቃላችሁ። ማንነቴ፣ ጸባዬ፣ ያለኝ ዓላማ፣ ያለኝ ፍላጎት ሁሉም ታውቃላችሁ። ወዳችኋለሁ። የመጀመሪያ አድቫይስ፣ ሁላችንም የራሳችን ታሪክ ይዘን የመጣ ነው። ራሳችን እንድናወዳድቅ የሚያደርገን ታሪክ ይሆናል። ወይም ከሰው በታች ነኝ ብለን የምናምነው ታሪክ ሊኖር ይችላል። ይህ ታሪክ የኛ እንዳልሆነ ማወቅ የመጀመሪያው የለውጥ መንገድ መከተል ማለት ነው። አንዳንዴ የማይጠቅምህ ታሪክን መክዳትና የኔ አይደለም ማለት ለቀጣዩ አዲሱን ታሪክህ ቦታ ታመቻቻለህ። ሁለተኛ አድቫይስ፣ እግዚአብሔር ከፈለገው ይሆናል። ሁሉም ነገራችሁ ለእግዚአብሔር አሳልፋችሁ ስጡ። በመንፈሳችሁ ጽኑ ሁኑ። የዓለም ትልቁ በረከት እንደሚገባችሁ እመኑ።
በእግዚአብሔር ስም የምትፈሩት መንገድ ካለ ተከተሉ። ሶስተኛ አድቫይስ ራስን መውደድ ማለት እግዚአብሔርን መውደድ እንደሆነ ማወቅ፣ እግዚአብሔርን መውደድ ደግሞ ራስን መውደድ እንደሆነ ማወቅ። ራስን ስትወድ ሌላ ሰውን ትወዳለህ። እግዚአብሔር ሁሉም ሰው ላይ ያለ ሰው እግዚአብሔርን እንውደደው፣ ራሳችን እንውደድ፣ ሌላ ሰውም እንወዳለን። ትልቁ ጥንካሬያችን ይህ ይሆናል። አራተኛ አድቫይስ ውድድር ያበላሸናል። ጤናማ ውድድር አለ። ከጓደኛህ ጋር የምትወዳደረው ተስማምተህ፣ ግን የሌላ ሰውን ህይወት ሳታቅ ከነሱ ጋር መወዳደር ሁሌም ሲኦል ውስጥ እንድትኖር ያደርግሃል። ስለዚህ ከውድድር ውጡና ከራሳችሁ ጋር ይሁን ውድድራችሁ። ከትናንትና ማንነታችሁ ጋር ይሁን። ኢቭን ከትናንትና ማንነታችሁ ጋር ስትወዳደሩ በፍቅር በይውህና ይሁን። አምስተኛ አድቫይስ ሁሉም ሰው ላይ ጥሩ ነገርን መፈለግ ጀምሩ። ብዙ ሰዎች ሊመቀናኛችሁ ይችላሉ። ወደ ስኬት ስታቀኑ ከአጠገባችሁ ላይ ቆሙ ይችላሉ፣ ሊተርቧችሁ ይችላሉ። ግን ስቲል አሁንም ጥሩ ነገር ፈልጉ። ጥሩ ነገር መፈለግ ማለት ግን እነዚህ ሰዎች እንዲጎዷችሁ እድል እንደገና በድጋሚ መስጠት አይደለም። ስድስተኛ አድቫይስ ከሰው ጋር ፍቅር ሲይዛችሁ 100% ይሁን። ሰው ሊጎዳችሁ ይችላል፣ ግን 100% ማፍቀር ካልቻላችሁ ህይወትን አትኖሯትም። ሁሌም ተከልላችሁ ትኖራላችሁ። ስለዚህ ለመጎዳት ፍርሃቱ አይኖራችሁ። 100% አፍቅሩ፣ 100% እመኑ። ግን ደግሞ 100% ማስተዋልም ያስፈልጋል። መራቅ ካለባችሁ ሰውን መራቅ መቻል ይኖርባችኋል። በማን? በእግዚአብሔር ስም። ብቸኝነትን መፍራት ሁሌም ከማያስፈልገንና ከማይጠቅመን ሰው እንድንሆን ያደርገናል። ሰባተኛ ምክር ሁሌም በየሰከንዱ መጥፎ ሐሳቦችን እንደ ዘበኛ መጠበቅ ጀምሩ። በየሰከንዱ በየሚሊ ሰከንዱ ሁሌም ማስተዋል እዚህ ላይ ይሁን። ማስተዋል እዚህ ላይ ማስቀመጥ አለባችሁ። ማስተዋሉን ካስወጣችሁ አይምሯችሁ በተነገረው ነገር ይመራችኋል። የተነገራችሁ ነገር ደግሞ ጥሩ ካልሆነ፣ የመጣችሁበት ቦታ ጥሩ ካልሆነ፣ የማትፈልጉት ከሆነ አይምሯችሁ እያዞረ ወደዛ ነው የሚከታችሁ። እንደ ዘበኛ ጠብቁ። ስምንተኛ ምክር ጠላት የሚመጣው ወደ ስኬት ስታቀኑ ብቻ ነው። የማይጠቅማችሁ ህይወት ላይ ስትደበቁ ሁሌም ተደብቃችሁና ተመሳስላችሁ ትኖራላችሁ። የሆነ ደረጃ ለመድረስና ወደ ሆነ ስኬት ለመድረስ ትንሽ ለየት ማለትን ያስፈልጋል። ለየት ለማለት ደግሞ አብዛኛው ህዝብ የማያደርገውን ነገር ደፍረህ ማድረግ ይኖርብሃል። which is ቤተሰቦችህ ያላረጉትን ነገር አንተ ደፍረህ ማድረግ ይኖርብሃል። አላማህን ማሳካት ከፈለክ እንግዲህ ድፍረት ግዴታ ነው።